ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አና ለባት ጥላቻን ንግግር ማስፋፋት ወንጀል ነው በአዋጅ በህግ ከዛ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ የሙስሊሞች መቃብር ምናምን የሚሉት ነገር ወሬ ነው እሱ የተቀበረው ብቻው ነው ከሱ ጎን ሁለት መቃብሮች አሉ ሁለት ሰዎች ከሱ ጎን ተቀብሯል ለህግ ሊቀርቡ ይገባል ሊቆነጠጡ ይገባል ህዝብ መካነ መቃብር ባሻገር በግል ደረጃ በነጭው ሆነ መሬት ውስጥ መከበር ችግር እንደሌለው ያው ሁለት የመዝሐብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመንግስት ጋር ተመካክረን እናወጣቸዋለን አሉ ውስጥ ወጡ ቆሞ የሚያይ ምፍታልሽ የላቸውም ምፍታም ይሁዲን ምፍታረስ አለላቸው ኢማም ነወዊ ኪታብና ሁለተኛ ኑር አልኢዳህ የሐነፊ መዝሐብ ኑር አልኢዳህ ኪታብ ሸርሁ መራቅ الفلاح እንደዚህ የተገለጸበት ሁኔታ አለ አፈነደዋለሁ ካሉት አንዱ ሲሞቱ ፈነዳ አላህ ምን አይነት ሸም ያለው ሰው ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈበሉ ወአበሉ አናጣው ከሎ አሁን እንኳን አላስከበርም አላስተኛም የሚል ወሃቢያ ሙጀስም የሁሉ ሰው ሽርክ ይሰራል አለ ሰላም አለይኩም ውድና የተከበራችሁ ቻናላችን ቤተሰቦች እንቅጫን ጀምሯል በዛሬው ቪዲዮአችን የምናነሳው የሼኻችንን የአባታችንን የሙፍቲ ሀጂ ዑመር የመቃብር ቦታን ይመለከታል ይሄ ርዕስ ብዙዎቻችንን ሲያጨቃጭቅ ሲያከራክር ነበር የሙፍቲ ጠላቶችም ገና ከመቀበራቸው በፊት እዚህ ቦታ ላይ እሳቸው የገዙት የራሳቸው ቦታ ላይ አይቀበሩም በማለት በጣም ብዙ ሙከራዎችን አድርጓል ከዚያም በኋላ የተቀበሩ ቀንም የእሳቸው ኑዛዜ እንዳይከበር በጣም ሲጥሩና ሲለፉ የሞከሩ ሰዎች ነበሩ ከዚያም በኋላ ያለፈው ጁምዓ ዕለት በመላ ኢትዮጵያ ወሃቢያዎች በያዟቸው መስጂዶች ውስጥ የተነገረ ወይንም ኹጥባ የተደረገው የሙፍቲ መቃብርን በሚመለከት ነው ያሲን ኑሩን ጨምሮ ሌሎችም ሰዎች ሙፍቲ አሁን ከተቀበሩበት ቦታ ይሄን ድፍረት አዳምጡ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ቀብራቸው ተቆፍሮ አስከሬናቸው ወጥቶ ሌላ ቀብር ውስጥ መቀበር አለባቸው የሚሉ መረጃዎችን ብዙ ሰዎች ሲናገሩ እየሰማን ነው ከነዚያ መካከል ደግሞ ያሲን ኑሩ ይተከስበታል ማለት ነው እኔ የምጠቅሳቸው አንድ ሶስት ነጥቦች አሉ ከዚያም ደግሞ የመቃብራቸውን ሁኔታ በተመለከተ ደግሞ መሸይኾች የተናገሩት ንግግር አለ እሱን አሳያችኋለሁ ከዚያ በፊት ግን የዚህን ያሲን ኑሩን ንግግር አዳምጠን እንመለስ አባታችን ሙፍቲን ስናስብ አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አና ለባብስ ትውልድ ሲጠባዝም ለናል እንወዳለንና ከብራቸዋል እሳቸው ምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግ ነውኛ ምንፈልግ ይሄ መታረም ይኖርበታል ከዚህ ንግግሩ ላይ በጣም ብዙ ነገሮችን መረዳት እንችላለን በነገራችን ላይ ወደ ሼኻችን የመቃብር ሁኔታ ከማለፋችን በፊት አንድ መረጃ ልስጣችሁ ሼኻቸው ማለት የያሲን ኑሩና ወሃቢያዎች የሚመለሱበት ሼኻቸው ኢብኑ ተይሚያ ብቻው ነው የተቀበረው በነገራችን ላይ የሙስሊሞች መቃብር ምናምን የሚሉት ነገር ወሬ ነው እሱ የተቀበረው ብቻው ነው ከሱ ጎን ሁለት መቃብሮች አሉ ሁለት ሰዎች ከሱ ጎን ተቀብሯል ከዚያ ውጭ ግን እሱ ሲቀበር መጀመሪያ ብቻው ነው የተቀበረው ነገር ግን ስለ ኢብኑ ተይሚያ ወይንም ስለ ሼኻቸው ግን የሚያወሩት ትንፍሽ የሚሉት ነገር የለም ምክንያቱም ዓላማቸው ሸሪዓው ተጣሳ አልተጣሳ የሚለው ጉዳይ አይደለም የመቃብር የሙስሊሞች መቃብር ጉዳይ አይደለም የሚያሳስባቸው የሼኻችንን የትልቁን ሰው ክብር ማጉደፍ ነው ምን ያክል ድፍረት ቢኖራቸው ነው ሼኻችን ከተቀበሩ በኋላ አስከሬናቸው ወጥቶ እንደ አዲስ ሌላ ቀብር ይቀበሩ ማለት አይ ዶንት ኖ ምን ያክል ድፍረት ነው እኔስ ግን ይሄ ለእናንተ ልተውና እኔ ሶስት ነጥቦችን ላንሳ የመጀመሪያው ነጥብ ያሲን ኑሩ ንግግሩን ከሰማችሁት
ህዝቡ ወደ ሽርክ እንዳይሄድ ቀብርን እንዳያመልክ ለህዝብ ትልቅ ፈተና ነው ይሄ ነው ብሎ የተናገረውና ከዚህ ንግግሩ ሁለት ነገሮችን መያዝ እንችላለን አንደኛ ምን ያክል የኢትዮጵያን ህዝብ ቀብር አምላክ ያርጋችሁ ብታስቡት ነው ምን ያክል የኢትዮጵያን ህዝብ ከአላህ ውጪ የኢትዮጵያን ሙስሊም ከአላህ ውጪ ቀብር የሚያመልክ ሽርክ ውስጥ የተዘፈቀ አያችሁ ምን ያክል እንደ ኢትዮጵያ ውስጥ እኮ ቀብር የሚያመልክ የለም ግን እነሱ ከነሱ አመለካከት ውጪ ያለን ሰው ቀብር አምላክ ያርገው ምን ያክል እንደሚሰሩ ከዚህ ንግግሩ እንረዳለን ሁለተኛ ደግሞ ሙፍቲ ተናዘው ነው የሞቱት በጣም ብዙ ያቃሉ ሙፍቲ ዓሊም ናቸው ከልጅነት ጀምሮ እስከ መጨረሻው ድረስ በዕልም ያሳለፉ ሰው ናቸው ግን ይሄ ከመሆኑ ጋር እሱን ወያሲን ኑሩን በዕልም እንግዲህ 100 እና 200 እጥፍ እንደሚበልጡት ያቃል እሱምና እሳቸው አውቀው ቤቴ ቀበሩኝ ማለታቸው እሳቸውም እንዲመለኩ እንደሱ አስተሳሰብ ማለት ነው እንዲመለኩ ፍላጎት እንዳላችሁ ያሲዛል ይሄ ንግግሩ ግልጽ ነው ንግግሩን መስማት ይችላልላችሁ ሁለተኛ የሼኻችንን የዓሊሙን ያባታችንን ኑዛዜ እንደምንም ሸሪዓው እንደማይደግፈው የጃሂል ኑዛዜ እንደሆነ አርጎ እንደሚያስብ ማሳያ ነው ይሄ ንግግሩ ሁለተኛ ማነሳላችሁ ንግግሩ ላይ አይታችሁ ከሆነ የሚሳደቡ ሰዎችን ሲናገር የተናገረው አንድ ነጥብ አለ ለምን ተሳደባላችሁ ስንላችሁ ቢድዒ ነው ትላላችሁ እንኳን ቢድዒ ያለ ሙሽሪክ እንኳን ቢሆን ኢማጂን ይሄ ንግግሩ ምን ማለት እንደሆነ ሙፍቲ ቢድዒ እንደሆኑ ያረጋገጠ እኮ ነው ይሄ አማርኛ ነው የሚያወራው እኛም አማርኛ ነው የምናወራው በጣም ግልጽ ነው ቢድዒ ይሁኑ እንኳን ቢድዒ ይቀርና ሙሽሪክ እንኳን ቢሆኑ ይያለ ነው ምላሽ መስጠት የሚገባው ግን እሳቸው ቢድዒ አይደሉም ከዑለማዎች መካከል ናቸው ብሎ ነበር ግን ቢድዒ ናቸው ብሎ ቢድዒነታቸውን አረጋግጦ ነው ወደ ንግግሩ የገባው ይሄ ምን ያክል ድፍረት ነው በሶስተኛ ደረጃ ማነሳው ሐሳብ ደግሞ ሼኻችን ራሴ የገዛሁት መሬት ላይ ቀበሩኝ ማለታቸው ምን ያክል አላህን ፈሪ እንደሆኑ ማሳያ ነው ሁላችሁም እንድታውቁልኝ የምፈልገው መሬት ውድ ነው አዲስ አበባ ላይ ቤት ውድ ነው አዲስ አበባ ላይ እሳቸው ከኪሳቸው የገዙትን መሬት ለልጆቻቸው ማውረስ ይችላሉ ለሚፈልጉት ሰው መስጠት ይችላሉ ግን እናታችን አኢሻ በገዙት መሬት ላይ ነው የተቀበሩት ኻሊፋው ዑስማን በገዙት መሬት ላይ ነው የተቀበሩት ልክ እንደዚህ ሁሉ ሙፍቲም በገዙት መሬት ላይ ነው የተቀበሩት ይሄ ደግሞ የተለያዩ ነገሮችን ከመፍራት ነው የሌላ ሰው ሌላ መቃብር ቦታ ላይ ስትሄዱ የመቃብር ቦታዎች በምን መልኩ እንደሚያዙ ታውቃላችሁ አይደል ብዙ ነገሮችን ከመፍራት አንፃር ነው የራሳቸው መሬት ላይ የተቀበሩት ማለት ነው ይሄ የሚያሳየው ምን ያክል አላህን ፈሪ እንደሆኑ ነው ዑለማዎች ከዚህ በፊት ያደረጉት ሙፍቲ ኤኒዌይስ ግን እኔ ይሄንን ያክል ከጨውኩባችሁ ወይንም ካልኳችሁ ሼኾቻችን እነ ሼኽ ቃሲም እነ ኡስታዝ ሐሰንታጁ እነ ሼኽ ዑመር በዚህ ጉዳይ ላይ የሰጡት ሐሳብ አለ የእሳቸውን የነሱን ሐሳብ ደግሞ እናዳምጥ እንከታተል ጥላቻንን ንግግር ማስፋፋት ወንጀል ነው በአዋጅ በህግ ከዛ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል ለህግ ሊቀርቡ ይገባል ሊቆነጠጡ ይገባል ይሄ ፍድ ባለጌ ሲዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ አራቱ መዝሀቦች አሉ ከዛ ደግሞ በእኛ ሀገር የተስፋፉ ሁለቱ መዝሀቦች አሉ ሻፊዒያና ሐነፊያ መዝሀብ በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ በንጹህ በሆነ መሬት ውስጥ መቀበር ችግር እንደሌለው ያው ሁለት የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል ምናልባት ኮንፍ ያሉት አውጥተው ያቃጠሏቸው አስበው ሊሆን ይችላል አውጥተው ሊቆራርጧቸው አስበው ሊሆን ይችላል አሁን ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመንግስት ጋር ተመካክረን እናወጣቸዋለን አሉ ሙሽሪክ ሰዎች ሁሉ የሚያይ ምፍታልሽ የላቸው ምፍታም ይሁዲን ምፍታረስ አለላቸው ኡማው የራሱ ዑለማዎች አሉት የራሱ የሚመራበት መዛሂቦች አሉት ዓለም ይጥባጭ ያረጋባቸው ዓለም የተቀበላቸው መዛሂቦች በእነሱ
እስላሙን ቢላ መዝሃብ እኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑር አልኢዳህ የኛ የሐነፊ መዝሃብ ኑር አልኢዳህ ኪታብ ሸርሁ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም የተከበሩበትን ሁኔታ መሰረት አድርገው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው ቢሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተከበሩበት ሁኔታ ይሄን ነገር ያጸናዋል። አፈነዳለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእን ያለው ሰው ነው? ምን አይነት ሰው ነው? ሙስሊም ማለት ሐያቱ አይደለም ወተው ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙስሊም ሞት ወጣ ካሁን በኋላ እነዚህ ሰዎች ወንድሞቻችን ናቸው አንድ ነን የሚለው የሙስሊም ገዳይ ብለን እንወስደውኛው ከነጋ አንድ ነን ወይ አንድ ነን አይደለም እስቲ በቻሳይ እንዲህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ فضلا عن الاستنباط عن استنباط الأحكام من الكتاب والسنة ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ وإلى الله المشتكى ላላህ ቤት እንላለን። የኛ ዑለሞች አደባላቸው ሰው ላይ አይደርሱም። ሌላው ሱሐቦቹ እነዚህ ሁሉ የቀብር ስነ ስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪዓዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሐዲሱም በፍቅሁ የሚታወቁ እንደ ኢማም ነወዊ ያሉ በተሰውፉ በተርቢያው የሚታወቁ እነ አብዱልቃድር ጀይላኒ ያሉ ሌሎችም ኢማሞች ዑለሞች በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛውያ ነው የተከበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን የምንፈልጋዊነቱ ናቸው። እነሱ የሚሰጡ አስተያየቶች ሸሪዓውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፍኤ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ሸሪዓውን ከመቆርቆር የሚሰጡ አይደለም። አናጣው ከሎ አሁን እንኳን አላስከብርም አላስተኛም የሚል ወሃቢያ ሙጀስም የሁሉ ሰው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ኑሮ ባት ኑሮት ቅልጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም? የማመልክ ከሆነ ብናመልክ ወሃቢያ ከሚያመልከው ጌታ ያስጠላል እናመልካለን እንዳናመልክም እንጂ ነው። ስለዚህ ሙስሊም ሞት በቃ ሙስሊም ዋህነታቸውን ተጠቅመው የሰሩትን ሰርተዋል። አሁን በኋላ አንድ ነን እያለባበሰ ቅቤ እየቀባ የሚመጣው አንድ ለሆዱ ነው፣ አንድ ለሰይጣኑ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛ ተገዦችም ተቀባዮችም አይደለንም። የሙፍቲ ሙሪዶች የሙፍቲ ደረሳዎች خط أحمر ቀይ መስመር አስመረው ሄደዋል ሙፍቲ ረሂመሁላህ ረህመተን ዋሲዓ። ስለዚህ ሶላተል ጋይብ አንሰግድም ሶላተል ጀናዛ አንሰግድም ብሎ ያለው ስንት ወሃቢያ ነው። እኛ እኮ በቁማቸው ተናግረናል። ሙፍቲ የሙስሊም መሰሎችን ስም እየዘረዘረ ሙስሊሞች አይደሉም መካ መግባት አይፈቀድላቸውም የሚለውን ሰምታችኋል አይደላችሁ? አልሰማችሁም? እና ሙስሊም ያላረገ አንተን ሙስሊም አድርጎ ወንድሜ ነው ይለኛል ብለህ ታስባለህ? እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉንስ።
እኛ የምንፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናደርግላቸው ነው ምናምን ይላል። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነው። አህካም አልጀናኢዝ እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ። ዝርዝር ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉ። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካም ዚያረት ይቆሙ እኛ የምንፈልገው ማናቸው እነሱ? አላሁ አክበር። ዛሬም ትናንትናም ነገም ከዋህብያ ጋር አንድ አይደለም። ወንድሞቻችንም አይደሉም። ማን ወለደልን አባት ላ ኢላሀ ኢለላህ ነው አስፈንጥሮ ለቋቸዋል። አላህን የሚገዛና አሻንጉሊት ጦጣ የሚወርድ ጌታ የሚያመልክ ማን አዛም ብሎ ወንድማችን የምትላቸው በሐዘናችን ላይ ቅድም ሸቃቱን ብለዋል። እንጨት መስገድ አይደለም ከዛም በላይ ቢባል ሰማይ መሬቱ ያለቀሰላቸውን ሰው ሰማይ መሬቱ አረፈ እኮ ነው ያሏቸው በሞት አይደለም። ስለዚህ ወደፊትም ኢንሻአላህ አንድ ነን የሚለው ለሆዱ ያጠረ ነው። አንድ ከጅህሉ የተነሳ ጀህለን አሚቅ ያለው ሰው ነው። ስለዚህ ወሲያቸው ደግሞ የሳቸው የገዛሁት ቦታ ላይ ቅበሩ ይላል። ይሄ እህቲያጥ ነው፣ ለራሳቸው ጥንቃቄ። በቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። አጅማዓት ቢሂ አኢመቱ ሚን አልመዛሂብ ኢማም ማሊክ በማሊክ መዝሀብ ተንፊዙል ወሲያ ዋጅብ ነው ይላል። ወሲያውን ኑዛዜውን ማስፈጸም ይወጅባል بشرط ما لم يخالف الكتاب والسنة. سيدتنا عائشة زوجة النبي صلى الله عليه وسلم مريت قصته وقصدت مريت لاعب ويتكبرت. وسيدنا عثمان الخليفة الثالث لسه من الخلفاء الراشدين ساترهم وقصدت مريت لاعب ويتكبرت. نصوصات بهن የሚያወሩ ኪታቦች ማለት ናቸው። ስለዚህ እዛ ኪታባቸው